ሰላም ጤና ይስጥልን እንደምን አረፈዳችሁ። ዛሬ ዓለምን ያስገረመ አንድ ትልቅ ዜና አለ። እሱን የምናቀርብላችሁ ይሆናል። አብራችሁን ቆዩ። ዛሬ የምናቀርብላችሁ ዜና ስለ እግር ኳስ ውጤት አይደለም፣ ስለ ግብም ወይም ስለ ድልም አይደለም። ዛሬ የምናወራው በቱርክ ቤሌክ ከተማ በኢራንና በናይጄሪያ የወዳጅነት ጨዋታ ወቅት ስለታየውና መላው ዓለምን ስቅስቅ አድርጎ ስላስለቀሰው ትዕይንት ነው። የኢራን ብሔራዊ ቡድን ተጫዋቾች ወደ ሜዳ ሲገቡ ፊታቸው ላይ የሚታየው ደስታ ሳይሆን ጥልቅ የሆነ ሐዘን ነበር። በክንዳቸው ላይ የታሰረው ጥቁር ጨርቅ የሀገሪቱን የሐዘን ድባብ ያሳያል። ነገር ግን ከሁሉም በላይ ልብን የሚሰብረው እያንዳንዳቸው ተጫዋቾች በእጃቸው የያዙት የሕፃናት የትምህርት ቦርሳ ነው። እነዚያ ቦርሳዎች ባዶ ናቸው። ባለቤቶቻቸው ሕፃናት ዛሬ በሕይወት የሉም። ይህ ሁሉ ለምን ሆነ? መልሱ የሚገኘው በጦርነቱ የመጀመሪያ ቀን ላይ ነው። በኢራን ሻጃሬ ታይባ የተባለው ትምህርት ቤት የጥቁር ጭስና የደም ምድር የሆነበትን ያ አስከፊ ቀን በአሜሪካና በእስራኤል በጋራ በተሰነዘረው ጥቃት ትምህርት ቤቱ የሕፃናት መጫወቻ ሳይሆን የመቃብር ስፍራ ሆነ። 175 ንጹሃን ነፍሳት በአንድ ጀንበር ተቀጠፉ። ከነዚህም ውስጥ አብዛኞቹ ደብተራቸውን ይዘው ብዕራቸውን ጨብጠው የተሻለን ነገ የሚመኙ ሕፃናት ተማሪዎችና መምህራን ነበሩ። ተጫዋቾቹ የያዟቸው ሮዝና ወይነ ጠጅ ቦርሳዎች ያኔ ደም በለበሰው ምድር ላይ ተበታትነው የቀሩትን የሕፃናት ቦርሳዎች የሚወክሉ ናቸው። የኢራን ብሔራዊ መዝሙር በስቴዲየም ውስጥ ሲስተጋባ ተጫዋቾቹ በኩራት መዘመር አልቻሉም። ይልቁንም ቦርሳቸውን ወደ ደረታቸው አስጠግተው አንገታቸውን ደፍተው ቆሙ። ይህ ትዕይንት ንጹሃን ምን አደረጉ የሚል ትልቅ ጥያቄ ለዓለም ሕሊና ያቀረበ ነበር። ለዓለም ዋንጫ ዝግጅት ወደ ቱርክ የሄዱት ተጫዋቾች ልባቸው ግን በሀገራቸው ፍርስራሽ ውስጥ ከቀሩት ሕፃናት ጋር ነበር። የኢራን በዓለም ዋንጫ ላይ መሳተፍ ዕድል በጦርነቱ ምክንያት አጠራጣሪ ቢሆንም ተጫዋቾቹ ግን ከዛ በላቀ ሁኔታ የሰው ልጅ ሕይወት እንደሚበልጥ ለዓለም አሳይተዋል። ያቺ ሪባን የታሰረባት ትንሽ ቦርሳ በሺዎች ከሚቆጠሩ ቃላት በላይ ጮኻ ተናግራለች። ጦርነት ትርፉ ሞትና ሐዘን ብቻ ነው። በሻጃሬ ታይባ የወደቁት ሕፃናት ነገ ሀገር የሚረከቡ ዶክተሮች፣ መሐንዲሶችና ስፖርተኞች ሊሆኑ ይችሉ ነበር። ዛሬ ግን የቀሩት እነዚህ ቦርሳዎችና የማይጠፉ ጠባሳዎች ብቻ ናቸው። የኢራን ብሔራዊ ቡድን ተጫዋቾች ያሳዩት ድፍረትና ሐዘን ስፖርት የሰው ልጅ ስቃይ ማስተጋቢያ ድምፅ መሆኑን ዳግም አስመስክሯል። ዓለም ይህንን ድምፅ ሊሰማ ይገባል። እነዚያ ተጫዋቾች በእጃቸው የያዟቸው ቦርሳዎች ተራ ቁሶች አይደሉም። እያንዳንዷ ቦርሳ የጥቁር ቀን ሰለባ የሆነችና አንዲት ሕፃን ታሪክ ትናገራለች። በሻጃሬ ታይባ ትምህርት ቤት ግቢ ውስጥ ያኔ የጦርነቱ የመጀመሪያ ቀን ደውል ሲደወል ሕፃናቱ ወደ ክፍል የሚገቡበት ሳይሆን የሞት ጥላ ያረፈበት ሰዓት ነበር። 175 ንጹሃን ነፍሳት አስቡት። 175 ህልሞች፣ 175 ሳቆች፣ 175 የቤተሰብ ተስፋዎች በአንድ ቅጽበት አመድ ሆኑ። ተጫዋቾቹ የያዟቸው ሮዝና ወይነ ጠጅ ቦርሳዎች ያኔ በደምና በባሩድ የተለወሰው መሬት ላይ ተበታትነው የቀሩትን የልጃገረዶቹን ቦርሳዎች ያስታውሱናል። ቦርሳዎቹ ዛሬ ባዶ ናቸው፣ ምክንያቱም ባለቤቶቻቸው ወደ ትምህርት ቤት ዳግም አይመለሱም። የኢራን ብሔራዊ መዝሙር በቱርክ ስቴዲየም ውስጥ ሲሰማ ተጫዋቾቹ አንገታቸውን ደፍተው ነበር። ይህ በዝምታ የታጀበ ጩኸት ነው። ለምን የሚል ትልቅ ጥያቄ ለዓለም ሕሊና የቀረበበት ወቅት ነው። በዓለም ዋንጫ ለመሳተፍ የሚያልም ቡድን ዛሬ ግን ከህልሙ በላይ ስለ ሀገሩ ሕፃናት እልቂት እያለቀሰ ነው። ያቺ ሪባን የታሰረባት ትንሽ ቦርሳ በሺዎች ከሚቆጠሩ ቃላት በላይ ጮኻ ትናገራለች። ትምህርት ቤቶች የሰላም እንጂ የጦር አውድማ መሆን የለባቸውም ትላለች። ተጫዋቾቹ ቦርሳቸውን ወደ ደረታቸው አስጠግተው ሲይዙ ልክ የገዛ ልጃቸውን እንደታቀፉ ያህል ይሰማቸዋል። ይህ የፖለቲካ ሳይሆን የንጹሃን ደም የፈሰሰበት የሰው ልጅ ስቃይ መገለጫ ነው። ይህ ሁሉ ለምን ሆነ? መልሱ የሚገኘው በጦርነቱ የመጀመሪያ ቀን ላይ ነው። በኢራን ሻጃሬ ታይባ የተባለው ትምህርት ቤት የጥቁር ጭስና የደም ምድር የሆነበትን ያ አስከፊ ቀን በአሜሪካና በእስራኤል በጋራ በተሰነዘረው ጥቃት ትምህርት ቤቱ የሕፃናት መጫወቻ ሳይሆን የመቃብር ስፍራ ሆነ። 175 ንጹሃን ነፍሳት በአንድ ጀንበር ተቀጠፉ። ከነዚህም ውስጥ አብዛኞቹ ደብተራቸውን ይዘው ብዕራቸውን ጨብጠው የተሻለን ነገ የሚመኙ ሕፃናት ተማሪዎችና መምህራን ነበሩ። ተጫዋቾቹ የያዟቸው ሮዝና ወይነ ጠጅ ቦርሳዎች ያኔ ደም በለበሰው ምድር ላይ ተበታትነው የቀሩትን የሕፃናት ቦርሳዎች የሚወክሉ ናቸው። የኢራን ብሔራዊ መዝሙር በስቴዲየም ውስጥ ሲስተጋባ ተጫዋቾቹ በኩራት መዘመር አልቻሉም። ይልቁንም ቦርሳቸውን ወደ ደረታቸው አስጠግተው አንገታቸውን ደፍተው ቆሙ። ይህ ትዕይንት ንጹሃን ምን አደረጉ የሚል ትልቅ ጥያቄ ለዓለም ሕሊና ያቀረበ ነበር። ለዓለም ዋንጫ ዝግጅት ወደ ቱርክ የሄዱት ተጫዋቾች ልባቸው ግን በሀገራቸው ፍርስራሽ ውስጥ ከቀሩት ሕፃናት ጋር ነበር። የኢራን በዓለም ዋንጫ ላይ መሳተፍ ዕድል በጦርነቱ ምክንያት አጠራጣሪ ቢሆንም ተጫዋቾቹ ግን ከዛ በላቀ ሁኔታ የሰው ልጅ ሕይወት እንደሚበልጥ ለዓለም አሳይተዋል። ያቺ ሪባን የታሰረባት ትንሽ ቦርሳ በሺዎች ከሚቆጠሩ ቃላት በላይ ጮኻ ተናግራለች። ጦርነት ትርፉ ሞትና ሐዘን ብቻ ነው። በሻጃሬ ታይባ የወደቁት ሕፃናት ነገ ሀገር የሚረከቡ ዶክተሮች፣ መሐንዲሶችና ስፖርተኞች ሊሆኑ ይችሉ ነበር።
ዛሬ ግን የቀሩት እነዚህ ቦርሳዎችና የማይጠፉ ጠባሳዎች ብቻ ናቸው። የኢራን ብሔራዊ ቡድን ተጫዋቾች ያሳዩት ድፍረትና ሐዘን ስፖርት የሰው ልጅ ስቃይ ማስተጋቢያ ድምፅ መሆኑን ዳግም አስመስክሯል። ዓለም ይህንን ድምፅ ሊሰማ ይገባል። በጦርነት ምክንያት የሚረግፉ ሕፃናት ሞት ይብቃ። ትምህርት ቤቶች የሰላም እንጂ የጦርነት አውድማ መሆን የለባቸውም። ለእነዚያ 175 ንጹሐን ሕፃናትና ለተሰበረው የኢራን ሕዝብ ልባዊ መጽናናትን እንመኛለን። ለዛሬ ያዘጋጀንላችሁ ልብ የሚነካ ዘገባ በዚህ ተጠናቋል። ሰላም ለዓለማችን ይሁን። ቸር ቆዩልን።